ማነው ምዝገባ የሚካሄድበት ሲስተም የለም እየተባለ ብዙ ጊዜ ተቸግረናል። ብዙ ጊዜ ከምዝገባ ሲስተም ጋር በተያያዘ እንዲሁ ከፎቶ ጋር በተያያዘ አጠቃላይ ያለውን በምርጫ ጣቢያዎች ላይ የሚስተዋለውን ችግር እኛም ከምርጫ ቦርድ ጋር በደንብ ኮሚኒኬት እያደረግንበት ነው። ምክንያቱም የቅንጅታችን አመራሮችም እጩዎችም ጭምር ራሳቸው ለመራጭነት ለማስመዝገብ ሲሄዱ በእንደዚህ አይነት ሲስተም የለም ቆይታችሁ ኑ የሚሉ እንትኖችን እነሱም አግኝተዋል። ከቦታ ጋር የተያያዘም አሁን ላይ እኛ በደንብ እንትን እያልንበት ያለው ነገር ከፋይዳ ጋር ለምሳሌ ፋይዳ መታወቂያ ከምትኖርበት አካባቢ ውጪ ከሆነ እዛ ፋይዳ ያወጣህበት ቦታ ነው ሄደ የምትመዘገበው ለእጩነት። እሱ በጣም ኢንኮንቪኒየንት ነውና ከምርጫ ቦርድ ጋር በደንብ ክሎዝሊ እንትን ያልንበት ነው ያለ ነው እየተነጋገርንበት ነው። በቅርቡም መግለጫዎችም እንዲሁ ደግሞ ይህንን ጉዳይ ለሚከታተሉ አካላት የምናሳውቅ ነው የሚሆነው። እናውቃለን እሱ ችግር እንዳለበት ከምርጫ ጋር ከፎቶ ጋርና ከውጮች ጋር በተያያዘ እኛም በተደጋጋሚ የምንለው ነገር ነው። በተለይ ከተፈናቃዮች ጋር የተነሳ ነገር አለ። ልክ ነው። እኛም የምንከታተላቸው ኬዞች አሉና በተለይ ደግሞ እኛ ብዙ ጊዜ የምንለው የሀገር ሀብት የት ጋር መዋል እንዳለበት ፕራዮሪቲ መዛባት ችግር አለ ብለን እናነሳለን እና እሱን እኛም እናውቃለን። እየተከታተልንም ያለንበት ሁኔታ ነው ያለው። በአጠቃላይ ከእጩ እና ከመራጭ በተለይ ከመራጭ ምዝገባ ጋር በተያያዘ ያለውን ችግር ማለት ነው። ሌላው ከእንትን ጋር ተነስቷል። ሰዎች እንደ ሰው አይታወቁም የሚል ዳዊት ይመስለኛል ያነሱት። ትብብሩ ምን አይነት አማራጮች አሉት የሚል ነገር አለ። ትብብራችን የዜግነት ፖለቲካ እንዲሁም ደግሞ የግለሰብ መብቶች ላይ ነው ፎከስ የሚያደርገው። ስለዚህ የግለሰብ መብቶችን እያንዳንዱ በዜግነቱ ይታወቃል እንጂ ቢሎንግ ያደርግበታል በተባለው ቡድን ወይም ግሩፕ አይደለም የሚታወቀውና እኛ ቅድሚያ ሰጥተን የምንሰራው እያንዳንዱ ዜጋ እንደ ኢትዮጵያዊ እንዲታወቅና እንደ ኢትዮጵያዊ ታውቁ ደግሞ መብቱ እንዲከበርለት ነው። ስለዚህ እኛ በዛ መንገድ ነው አማራጭ ያቀረብ ነው። የግለሰብ መብቶችን ነው ቅድሚያ ሰጥተን የምንንቀሳቀሰው። የግለሰብ መብቶች ከተከበሩ ፎርሹ የቡድን መብቶችም ይከበራሉ። ከቤት ፈረሳ ጋርና ከሸገር ሲቲ ጋር በተያያዘ የተነሳ ነገር አለ። ከአዲስ አበባ ነዋሪዎች ጋር በተለይ የአዲስ አበባ ነዋሪዎች የቤት ፈረሳው ጉዳይ እኛም አንደኛ ፖለቲካል ኮዝ አለው ብለን እናምናለን። ከፖለቲካል ኮዝ ግን በዘለለ ደግሞ በደንብ በስነ ስርዓት እየተሰራበት ያለው የአዲስ አበባን ሕዝብ ወደ ዳር ማውጣትና በተለይ ዜጎች በደንብ ለፍተው ከሰሯቸው ቤቶች የማፈናቀል ጉዳዩን እኛም በተደጋጋሚ በመግለጫም ጭምር እንዲሁ ደግሞ ቤት የፈረሰባቸው ሰዎችም መረጃዎቻቸውን ይዘው እኛ ጋር መጥተው እየታገልንበት ያለነው ጉዳይ ነው። እናውቃለን የሆነ ያለውን ነገር። እኔም ጋዜጠኛ በነበርኩ ጊዜ በጣም ብዙ ኬዞችን ከቨር አድርግ ያለውና በደንብ ማቀው ነገር ነው። እንደ ፓርቲም ደግሞ በጣም ብዙ ሰዎች መጥተው ያነጋግሩናል። ከቤት ፈረሳ ጋር በተያያዘ ዲሞግራፊ የመቀየር ሁኔታም አለ። የአዲስ አበባ ዲሞግራፊ የመቀየር እኛ አዲስ አበባ የሁሉም ናት ብለን እናምናለን። ስለዚህ አዲስ አበባ የሁሉም የመሆኗን ነገር በደንብ እየጣሳ ያለ ሁኔታ እንደሆነ ነው የምንረዳው። ለዜጎች አዲስ ቤት የመስጠት ወይ ደግሞ ከተማን የማልማት ሁኔታ ነው ብቻ ብለን አናምንም። አንደኛ የሚነሱበት መንገድ አግባብነትም የለውም። ከተነሱ በኋላ ደግሞ ብዙ ካሳም ያልተከፈላቸው ሰዎች አሉ። የሚከፈላቸው ካሳም ከወቅቱና ከነበራቸው ይዞታ ጋር የተመጣጠነ አይደለም። ስለዚህ እሱን እናውቃለን። እየተከታተልንበት አንዱ የመታገያ አጀንዳችንም ይሄ የቤት ፈረሳ ጉዳይ ነው። ከሀገራዊ ምክክር ኮሚሽን ጋር በተያያዘ ኢህአፓ አሁን የሀገራዊ ምክክር ኮሚሽን ወይም ደግሞ የምክክር ሂደት ውስጥ እየተሳተፉ አይደለም። ላለፉት አንድ አመታት ወይም ደግሞ ላለፈው የሀገራዊ ምክክሩ ከተመሰረተ ጀምሮ ለነበረው ጊዜ እየተሳተፈ ቆይቷል። ውስጥ ሆኖ ነገሮችን ለማስተካከል ይቻላል በሚል እምነት ግን ያ አልሆነምና ከሀገራዊ ምክክር ኮሚሽን ወጥተናል። ብዙ የወጣንባቸው ምክንያቶች አሉ። አንደኛው በጠቅላይ ሚኒስትሩ ፕሪሜዲየትድ ነበር ብለን እናምናለን። ለምሳሌ ስለ የርዕስ መረጣዎች ሁሉ ነበሩት የሽግግር መንግስት የመሳሰሉ ነገሮች እንዳታነሱ የሚልና ርዕስ ተመርጦ እንደሆነና እኛ አጀንዳችን የትኛውም ሆኖ ብንሰጥ የማለፍና የመውደቅ እድሉ በጠቅላይ ሚኒስትሩ ይሁንታ ላይ የሚመሰረት በመሆኑ ገለልተኝነቱ ጥያቄ ውስጥ ነው። እንዲሁ ከተሿሚዎች ውስጥም የገለልተኝነት ጥያቄዎችን አንስተናል። ከዛ ደግሞ ተጠሪነቱ ለሕዝብ ተወካዮች ምክር ቤት ነው which is በጣም ከ90% በላይ በገዢው ፓርቲ የተያዘ ነውና ለማን አቅርበን ለማን ነው መፍትሄ የሚሰጠውስ በሚለው ደግሞ እሱ ላይም እምነት የለንም። ነገር ግን ለምሳሌ እንደ ኢህአፓ ለረጅም ጊዜ ብሔራዊ እርቅና ምክክሮች መኖር አለባቸው ብለን
በጣም ላለፉት ረጅም ዓመታት ስንሰራ ወይም ደግሞ ስናገር ቆይተናል። ነገር ግን የአጠቃላይ የምክክር ኮሚሽኑ ሂደት መሆን ያለበት በገለልተኝነት ላይ የተመሰረተና ለሁሉም እኩል ፍትሐዊ የሆነና ማንም ባለቤት ያልሆነበት ነገር ግን ሁሉም የኢትዮጵያ ሕዝብ በሙሉ ባለቤት የሆነበት ነው ብለን ስለምናምን አሁን ላይ ሂደቱ ውስጥ የለንም። ከሽግግር ፍትህ ጋር በተያያዘ የሽግግር ፍትህ መስፈን አለበት ብለን እናምናለን። ነገር ግን ወንጀል ፈጽመዋል የምንላቸው አካላት በስልጣን ላይ ሆነው ያንን የሽግግር ፍትህ ሂደት እየመሩ ሳይሆን እነሱም እንደ አንድ ተዳኝ ወይም እነሱም እንደ አንድ አካል ብቻ መሄዱበት መሆን አለበት ብለን ስለምናምን ያንን የሽግግር ፍትህን የምናሰፍንበትን መንገድ እንዲሁም ደግሞ አጠቃላይ ስለ ሽግግር መንግስትም ስናወራ በትክክል ሰንደን አስቀምጠን እሱም እንደ አንድ አማራጭ የምናየው ጉዳይ ነው ማለት ነው። ገብረ ማርያም ከምርጫው ያለቀለት የሚለው አገላለጽ የሚለውን ስለ ምርጫው ስንናገር መሬት ላይ ያሉ ሁኔታዎችን እንናገራለን። በተለይ በባለስልጣናት የሚነሱ ንግግሮችን አንድ አመላካች ፋክተር አድርገን ስለምንወስዳቸው እንናገራለን። ጠቅላይ ሚኒስትሩ ደግሞ አንድ ባለስልጣን ብቻ አይደሉም እና ቅድም የጠቀስኩት የእሳቸው ንግግር ነው። ስለዚህ እኔ አይደለሁም ምርጫው ያለቀለት ነው ያልኩት፣ እሳቸው ናቸው ለአጃቢ ፓርቲዎቻቸው ስልጣን እንደሚያከፋፍሉ እየጠቀሱ ያሉት። ስለዚህ ኢህአፓ ሳይሆን ምርጫው ያለቀለት የሚለውን ኤክስፕሬሽን ያመጣው ጠቅላይ ሚኒስትሩ በራሳቸው የተናገሩት ነገር ስለሆነ ከዛ አንጻር ቢታይ ቅድም እንዳልኩት ደግሞ ምንም እንኳን የፖለቲካ ድርጅት ብንሆንና የፖለቲካ ሰዎች ብንሆንም እንደ ህዝብ ደግሞ መሬት ላይ እየኖርን ያለ ነውና እናውቃለን በኢትዮጵያ ውስጥ ያለውን ሁኔታ። ስለዚህ ትክክለኛውን ሁኔታ ክደን አይደለም ወደ ምርጫ ውስጥ የምንገባው፣ ያለውን ሁኔታ እናነሳለን፣ ቅድመ ሁኔታዎቻችንን እናገራለን። ከዛ ደግሞ የሚሆነውን ነገር እናያለን። እኛም ፖለቲካዊ ውሳኔዎችን እንወስናለን ማለት ነው። ከአርሶ አደሮች ጋር በተያያዘ ስለ ግብአት ስለ አርሶ አደሮች በተለይ ከሰላም ጋር በተያያዘ እንዲሁ ደግሞ ከማዳበሪያ ጋር በተያያዘ ተደጋጋሚ መግለጫዎችን አውጥተናል። በተደጋጋሚ የምንታገልበትና በተለያዩ ስብሰባዎች ላይም የምናነሳው ሀሳብ ነው። ምክንያቱም እንደሚታወቀው የኛ ሀገር መሰረቱ ግብርና ነው። አብዛኛው የህብረተሰብ ክፍል በግብርና ነው እየተዳደረ ያለውና ያንን በተመለከተም በተደጋጋሚ የምንታገልበት ሁኔታ ነው። እንደምታውቁት እኛ አይደለንም ያንን ማድረግ የምንችለው፣ እኛ ያ እንዲፈጸም መታገል ነው የምንችለውና ያንን እየሞከርን ያለ ነው። ከምርጫ ጋር ተያይዞ የተኩስ አቁም ስምምነት እንዲደረግና ምርጫ እንዲካሄድ ለሚለው የተኩስ አቁም ስምምነት እንዲካሄድ የምንፈልገው ምርጫ ስለሆነ ብቻ አይደለም፣ ጦርነት መቆም ስላለበትና ሁሉም ጦርነት በትክክለኛ ድርድር መፈታት አለበት ብለን ስናምን ነው። ለዛም ነው ከምርጫው ጊዜ በፊት ጀምሮ ተኩስ አቁም እንዲደረግና በትክክል ሁሉም አካል የሚያምኑበት ድርድር ተደርጎ የንጹሐን ሞት እንዲያበቃ ስንታገልበት የነበረውና ቅድም ያስቀመጥናቸውን ቅድመ ሁኔታዎችም እንደ ምርጫ ቅድመ ሁኔታዎች ብቻ ሳይሆን የምናያቸው አጠቃላይ ሀገርን በሰላማዊ መንገድ ለማስቀጠል ያስፈልጋሉ፣ የዜጎች መብት ተከብሮ መኖር አለበት ከሚል የመርህ አቋም ጋር በተያያዘ ነው የምናነሳቸው እነዛን ጥያቄዎች። በአንዳንድ አካባቢዎች ምርጫ ባለመካሄዱ ማን ይጠቀማል ማን ይጎዳል ለሚለው እኛ ህዝብ ነው የሚጎዳው ብለን እናምናለን። ነገር ግን ምን አይነት ምርጫ ደግሞ የሚለውን በደንብ ስፔሲፋይ ማድረግ አለብን ብለን እናስባለን። እንደዚህ አሁን እንዳለው አይነት የምርጫ ሂደት ሳይሆን በትክክል ፍትሐዊ ምርጫ መደረግ አለበት። ለምሳሌ ትግራይ ኤክስክሉድድ ናት። አሁን በፌዴራል መንግስቱ አልተወከለችም። ባለፈው ጊዜ ምርጫ አልተደረገም። እሱ የጎዳው የራሱን የትግራይን ህዝብ ነው። ከዛም ደግሞ አሁንም ደግሞ የምናያቸው ነገሮች አሉ። ህዝብ ይጎዳል ብለን እናምናለን። ግን ምን አይነት ምርጫ የሚለው ላይ ምን አይነት ምርጫ ባለመካሄዱ የሚለው ላይ ስፔሲፋይ መደረግ አለበት። አንዳንድ ጊዜ የህዝብን ድምጽ የሚያፍን ምርጫም ከሆነ ፍትሐዊ ወይም ገለልተኛና ዲሞክራሲያዊ ምርጫ ካልሆነም በዛው ልክ ደግሞ የተካሄደባቸውንም አካባቢዎች መጉዳቱ የማይቀር ስለሆነ ማለት ነው። ብዙ እንትን ላልገባበት እችላለሁ፣ ግን ትንሽ ሃይላይት አድርጌ ማለፍ እንፈልገው 2019 ለኢትዮጵያ ጥሩ አይደለም በሚል ከባልደረባ ጌትነት የተነሳ ሀሳብ ነበረ ተብሏል። እኛ ግምገማችን ነው አሁን ባለው ሁኔታ ከቀጠለ የንጹሐን ሞት በጣም ተባብሶ ነው የሚቀጥለው። የፖለቲካ እስረኞች ጉዳይ ከዛ ደግሞ እንደ ዣንጥላ ሆኖ እንድንነጋገር አሁን እኔም አንተም እዚህ ቁጭ ብለን እየተነጋገር ነው ሀገርን መሰረት አድርገን ነው እና አሁን ያሉት ሁኔታዎች ከቀጠሉ የጋራ ሀገር መኖሩ በራሱ ያሰገናል የሚል ግምገማ አለን እና በዛ ምክንያት ነው 2019 ጥሩ አይደለም የሚለውን ቃል ጌትነትም የተናገረው። እንግዲህ እሱ በደንብ ደግሞ ስፔሲፋይ ያደርገዋል እና በደንብ ያብራራዋል ብዬ አስባለሁ። ተሸንፎ መግባት አይሆንም ወይ ምርጫ በቃለት ማለቱ የሚለው ቅድም በተወሰነ መንገድ ተናግሬያለሁ። አቶ ሰለሞን ያነሱትን ተሸንፈን እየገባን አይደለም ወደ ምርጫው ውስጥ፣ ነገር ግን መሬት ላይ ያለውን ሀቅ ደግሞ ክደን መግባት አንችልም የሚል ግምገማ አለን።
ወደ ምርጫ ውስጥ እንደ ኢህአፓ ደግሞ እስከ መጨረሻው መቀጠል አለመቀጠላችንም ሌላ ጥያቄ ስለሆነ በቅድመ ሁኔታዎቻችን ውስጥ እሱም ሌላ ጥያቄ ነው። እንደ ቅንጅትም ግን ያስቀመጥናቸው ቅድመ ሁኔታዎች በፍጹም ተሸንፎ የመግባት ሁኔታዎች ሳይሆኑ በኢትዮጵያ ውስጥ ማሸነፍ ያለበት ስልጣን ላይ ያለው አካል ብቻ ሳይሆን የሀሳብ ልዕልና ያለው የትኛውም አካል ነው ብለን እናምናለን እና በዛም አግባብ እንዲታይ ነው መወሰድ ያለበት ብለን እናስባለን። የተቀናጀ ነገር የለም ትብብሩ ላይ ለሚለው እንዳልኩት ላለፉት 4 ዓመታት በጋራ ስንሰራ ነበረ። ዛሬ ደግሞ ቅንጅት ስንመሰርት በሀሳብ ብቻ ሳይሆን እንደ ሰውም እንደ አመራርም ደግሞ ልብ ለልብ ተጣጥመንና የሚፈጠሩ የትኞቹንም ችግሮች ከሀገር በታች ናቸው ከሀገር ህልውናና ከህዝብ ህልውና በታች ናቸው በሚል ነው እየሄድን ያለ ነው። ማኒፌስቶአችንም በዝርዝር ማየት ይቻላል። ምናልባት አህዱ በሚያዘጋጃቸው ቀጣይ መድረኮች ላይም እኛም በደንብ እናቀርበዋለን። በተለያዩ ሚዲያዎች ላይም እያቀረብነው ነው ያለው የማኒፌስቶአችንን በጣም ጠንካራ ማኒፌስቶና ሁሉንም ዘርፎች የዳሰሰ ማኒፌስቶ ነው ያዘጋጀ ነው። የፓርቲ ብልጫን ሳይሆን የሀሳብ ብልጫን በመረዳት በማወቅና በዛ ደግሞ በማመን የተዘጋጀ ማኒፌስቶ ስለሆነ እሱን በምናቀርብ ጊዜ መልስ ይሆናል ብዬ አስባለሁ። እኔ ላይ ስፔሲፊካሊ የተነሳ ጥያቄ አለ። ከዚህ ቀደምም ጋዜጠኛ እያለች ተጠያቂ ወይም ደግሞ ለሚፈጠረው ችግሩ ለተጠያቂ ህዝብ ነው ብላለች የሚል አቋም አላት የሚለው እሱ የተሳሳተ አረዳድ ነው። በእርግጥ ከዚህ በፊት በትግራዩ ጦርነት ወቅት ህዝብ ስህተት ላይ ነበረ፣ ህዝብ ተሳስቷል ብያለሁ። እሱ አሁንም ድረስ አቋሚ ነው፣ ወደፊትም የማልቀይረው አቋም ነው። ህዝብ እምቢ ማለት የሚገባቸው ነገሮች አሉ። ጦርነትን እምቢ ማለት አለበት። ያንን እምቢ ካላለ እኔ ተሳስቷል ብዬ ነው ማምነው። ስለዚህ ለእያንዳንዱ ችግር መሰረቱ ወይም ተጠያቂው ህዝብ ነው የሚል ሳይሆን ተጠያቂ የሚሆንባቸው ጉዳዮች ግን እንዳሉ አምናለሁ የሚል ሀሳብ ነው ያለኝ። ህዝብ አይሳሳትም ከሚሉት ወገን አይደለሁኝም። እኔ ተሳስቶም አይቻለሁ ብዬ ስለማምን ማለት ነው። ተሸንፎ መግባትና ከዚህ ምርጫ ቦርድ ጋር አረንጓዴ ቢጫ ቀይ አድርጎ ያነሳቸው ወይም ደግሞ ያቀረባቸው አካባቢዎች አሉ ለሚለው እንደ ፓርቲ ከምርጫ ቦርድ ጋር ተነጋግረንበታል። እነዚህ አረንጓዴ ቢጫ ቀይ ሆነው ሲወጡ አንዳንድ ቦታዎች በመጀመሪያ አስቻይ ሁኔታ አለመኖሩን ነው የሚገልጹት። ምክንያቱም ምርጫ ለማድረግ አስቻይ ሁኔታ ቢኖር ኖሮ አረንጓዴ ቢጫ ቀይ አድርጎ ከለር ላይ ማድረግና የመለያየት ስራ ባላስፈለገ ነበረ። ከዛ ግን ባለፈ እነዚህ አረንጓዴ ቢጫ ቀይ ተደርጎ ሲለይ በብዛት የለዩት ሰዎች ወይም ደግሞ ምርጫ ቦርድ ያንን ሊለይ የቻለው ከራሱ ገዢው ላይ ካለው ፓርቲ ባለስልጣናት ባገኘው መረጃዎችና ከክልል መስተዳድሮች ባገኘው መረጃዎች ነው። የኛ አቋም ምርጫ ቦርድ ገለልተኛ የማጣራት ሂደት ማድረግ አለበት ብለን ነው የምናምነው። ከተቃዋሚ ፖለቲካ ፓርቲዎችም የተውጣጣ መንግስትም ራሱ የሚያሰማራቸው ከነሱም የተውጣጣ እንዲሁም ደግሞ ከዓለም አቀፍ ተቋማት እንዲሁ ከራሱ ከምርጫ ቦርድ ገለልተኛ አካላት የተውጣጣ የጥናት ቡድን ነበረ መሆን ያለበት የሚል እምነት አለን። ያንን ለቦርዱ ኮሚኒኬት አድርገናል። እንግዲህ ቦርዱም ለእኛ ደብዳቤ ጽፏል። የት አካባቢዎች ላይ ነው ምርጫ ማድረግ አስቻይነት የለም ብላችሁ የምታምኑት በሚል እኛም የምናምንባቸውን አካባቢዎች ጽፈን ለቦርዱ ኮሚኒኬት አድርገናል። ስለዚህ ተሸንፎ የመግባት ሂደት አሁንም በተደጋጋሚ ይነሳል። ተሸንፈን አይደለም እየገባን ያለ ነው። ወደዛ ሂደት ውስጥ ግን በእውነት ለመግባትና በትክክል የዲሞክራሲ ሂደቱን ለማረጋገጥ እነዚህ ቅድመ ሁኔታዎች መሟላት አለባቸው የሚለው እንደውም የሀሳብ ልዕልናን የሚያሳይና በትክክል ዲሞክራሲያዊ ምርጫ እንዲደረግ ከመፈለግ ነው። ምክንያቱም ያ ቢደረግ ትክክለኛ ዲሞክራሲያዊና ፍትሐዊ ምርጫ ቢደረግ እንደምናሸንፍ ስለምናቅ ነው። በትክክል ገለልተኛ ሆኖ ህዝብ በራሱ የስልጣን ሉዓላዊነቱን አረጋግጦ መምረጥ አለበት የምንለው የፖሊሲ አማራጮቻችን በእርግጥም እንድናሸንፍ የሚያደርጉን መሆናቸውን ከማሰብና ከመረዳት እንደሆነ ቢታይ ጥሩ ይመስለኛል። ውስጥ ሆኖ የብልጽግናን አላማ ማሻሻል አይቻልም ወይ ለሚለው እኔ ብልጽግና አባል አይደለሁም። ስለዚህ ውስጥ ሆኜ የምታገልበት አንዳችን ምክንያት የለም። እኔ ራሴ ፓርቲ አለኝ። ፖሊሲውን ቀደም ሲልም ስለመለሹ ብዬ ነው። በአቋም ደረጃ ነው በአቋም ደረጃ ነው። ፖሊሲውን አምኜ ማስፈጸምለት የራሴ የሆነ ፓርቲ አለ። ስለዚህ እዛ ውስጥ ገብቼ የምዳክርበት ምንም አይነት ምክንያት አለ ብዬ አላስብም። እንዳልኩት የብልጽግና አባል ስላልሆንኩኝ ማለት ነው። በትክክል ግን ስለ ኢትዮጵያ ቀና አመለካከት ያላቸውና ብልጽግና ውስጥ ያሉ ሰዎች ካሉ ያንን በውስጥ መታገል የሚችሉበት ሁኔታ ሊኖር ይችላል። ያ የሚመለከት ነገር ስላልሆነ እሱን አልፈዋለሁ። ኢህአፓ ለምንድን ነው ለውጥ ያላመጣው እስከዛሬ ድረስ ለሚለው ኢህአፓ ባለፈው ምርጫ ብቻ ነው የተሳተፈው 2013 ላይ ነው ምርጫ የተሳተፈው። ስለዚህ ህዝብ በትክክል አልመረጠውም የሚለው ወቀሳና ድምዳሜ ልክ ነው ብዬ አላምንም። ምክንያቱም ባለፈው 2013 ነው የተሳተፈው። አሁን ሁለተኛ
እንትን ላይ ነው ያለነው፣ ሁለተኛ ምርጫችን ላይ ነው ያለነው ማለት ነው። ሁለተኛ 2013 በራሱ የነበረው ምርጫ አይነት ነው የሚለውን ሁኔታ መገምገምም ስለሚያስፈልግ እንዳልናቸው ከገለልተኝነትና ከዲሞክራሲያዊነት አንጻር ጥያቄዎች ስለሚነሱ ማለት ነው። የታሰሩት ሰዎች ሀሳባቸው ምንድን ነው ለሚለው በተደጋጋሚ እነሱም ቮካል የተናገሩት ነገር ነው። ሁላችንም የምናውቀው ነገር ነው። እኔ አላማቸውን ልደግፈውም አልደግፈውም፣ እነሱ አነሰን በዛ የሚታገሉለት እውነት የሚታገሉለት አላማ አላቸው። የሚታገሉት ደግሞ በሀሳብ እንደሆነ አምናለሁ። እኔ በሀሳብ ብቻ ነው እየታገሉ ያሉትና እነዚህ ሰዎች በሀሳብ ስለታገሉ እስር ይገባቸዋል የሚል አመለካከት እምነት የለኝም። ያ አግባብ ነው ብዬ ልቀበለውም አልችልም። እንደ ፓርቲም ያንን የምንቀበለው አይደለም። ስለዚህ ሀሳባቸው ብቻ ሳይሆን መታየት ያለበት በምን መንገድስ ነው እየታገሉ ያሉት የሚለውም አንዱ ማተር የሚያደርግ መንገድ ስለሆነ እሱ ቢታይ እላለሁ። ሰላማዊ ሰልፍ እንዳታደርጉ የሚል ምናልባት ከመንግስት ውስጥ ሆነው ሌላ መንግስት ሆነው እየሰሩ ያሉ አካላት ሊኖሩ ይችላሉ የሚለው መንግስት ነው እሱን ማጥራት ያለበት። የኛ ኃላፊነት የኛ ስራ አይደለም። በውስጡ ያለውን ሁኔታ ማጥራት የሚገባው ገዢው ፓርቲ ነው ብለን እናምናለን። ነገር ግን ደግሞ ከውስጥ ሆኖ ሌላ ከመንግስት ተጨማሪ መንግስት ሆኖ በውስጥ ያሉ ብቻ ሰዎች ናቸው ደግሞ የሚልም አረዳድ የለንም እስከዛሬ ካየናቸው። ምክንያቱም በአማካሪና በሚኒስትር ደረጃ ጭምር ነው ስብሰባዎችን ልናደርግ ስንሞክር በጣም ብዙ ተቃውሞና ከተቃውሞ ደግሞ ባሻገር ይገደሉ ይታሰሩ የሚል ቅስቀሳዎች ሲደረጉ የነበረውና እሱን ከመንግስት ውስጥ ያሉ መንግስታት ናቸው ለሚለው እሱን አናምንበትም። ቢሆንም ግን ማጥራት ያለበት እኛ ሳንሆን ራሱ መንግስት ነው። ለምን ወደ ሀገር ውስጥ ገባ ኢህአፓ ለሚለው እሱ ላይ ብዙ ኮሜንት ማድረግ አልፈልግም። ምክንያቱም በጣም ጥሩ ያልሆነ አኪዜሽን ስለነበረና ቃላቶቹም ጥሩ አይደሉም። እሱ ላይ ብዙ እንትን ማለት አልፈልግም። ግን የምናገረው የኢህአፓን ኢንቴንሽን የኢህአፓን አላማ አሁንም ድረስ የምናምንበትና የምንታገልለት ሰዎች አለን። ደግሞ ጥቂቶች አይደለንም። እሱን ደግሞ በአባላቶቻችን ብዛት ምን ያህል አባላት አሉት ብቻ ሳይሆን ምን ያህሉ አባላትስ ደግሞ የዚህ ዘመን ሰዎች ናቸው የሚለውን ማየት በቂ ይሆናል። ተወዳድሮ አልፎ ማሸነፍ አይቻልም ወይ ለሚለው አሁን የጠቀስናቸው ሁኔታዎች ባሉበት ምርጫ ብንወዳደር እንኳን ትክክለኛ ውድድር ነው ብለን አናምንም። እንዳልኩት ከመራጭ ህዝብ ጋር መገናኘት አንችልም። የመራጮች ምዝገባም በጣም ብዙ ችግሮች እየተስተዋሉበት ያለ ሁኔታ ነው። ጦርነት ባለበት ሁኔታ ደግሞ ስለ ምርጫ ማውራት እኛም ህሊናችን የሚፈቅደው ነገር አይደለም ከፖለቲካ ኮሬክትነስም ባለፈ። ስለዚህ ተወዳድሮ አልፎ ማሸነፍ አይቻልም ወይ የሚለው ምናልባት ጥቂት የሚሰጡ ወንበሮችንና መቀመጫዎችን ማሸነፍ ከሆነ የስኛ አላማችን እሱ አይደለም። አላማችን መንግስት መሆን ነው። ስለዚህ በዚህ መንገድ ደግሞ የምናደርጋቸው ምርጫዎች እምብዛም በዛ ረገድ እንትን ናቸው ብለን አናስብም ለማለት እፈልጋለሁ። አመሰግናለሁ። ሚስተር ውድ ቤተሰቦቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። የዛሬ አህዱ ልሳነ ምርጫችን በዚሁ ተጠናቋል። የሚቀጥለው ሳምንት እንገናኛለን። የዛሬ እንግዳይ የነበረችው የኢህአፓ ዋና ጸሐፊ እንደዚሁም የትብብር ለኢትዮጵያ አንድነት እጩ ተወዳዳሪ ምስጢረ ስላሴ ታምራት ነበረች። በድጋሚ ስለመጣሽ ከልብ አመሰግናለሁ። በቀጣይም እንደምንገናኝ ተስፋ አደርጋለሁ። እኔም ስለምታደርጉት ሁሉ ክብር አለኝ። በጣም አመሰግናለሁ።